ሰላም ጤና ይስጥልን። ከኦሮሚያ ሚዲያ ኔትወርክ ደጀኔ ጉተማ ነኝ። ዕለታዊ ዜና እነሆ። በኦሮሚያ ክልል ጉጂ ዞን ሰባቦሩ ወረዳ 38,000 ሰዎች ለረሃብ አደጋ ተጋለጡ። በአካባቢው የተከሰተውን ድርቅ ተከትሎ ሰዎች በረሃብ መሞታቸውን የወረዳው ባለስልጣናትና ነዋሪዎች አረጋግጠዋል። የዞኑ አስተዳዳሪ ታደላ ኦዶ ግን በረሃብ የሞተ ሰው የለም ብለዋል። ለዝርዝር ዘገባው ነስረዲን ሁሴን። በኦሮሚያ ክልል የተከሰተው ድርቅ ከባድ ረሃብ አስከትሏል። በደቡብና ደቡብ ምስራቅ የኦሮሚያ አካባቢዎች ዝናብ ከጠፋ ከ2 እስከ 4 ዓመት በሆኑት ተከትሎ የአርብቶ አደሩ ከብቶች አልቀውበታል። የአርሶ አደሩ ማሳ በድርቅ ምድረ በዳ ሆኗል። ድርቁ አሁን ላይ የሰዎችን ሕይወት ወደ መንጠቅም ተሸጋግሯል። ሰሞኑን በጉጂ ዞን ሰባቦር ወረዳ ድሬ ሳፐንሳ፣ ሰባ ሎሌሙና ኦዴ ተላላ በተባሉ መንደሮች ሰዎች በረሃብ መሞታቸው ተዘግቧል። በሰባቦር ወረዳ የቡሳ ጎኖፋ ጽሕፈት ቤት ኃላፊ አቶ መኮና ሁጤሳ በወረዳው 12 ሰዎች በረሃብ ምክንያት መሞታቸውን ለሚዲያዎች አረጋግጠዋል። ነዋሪዎች በበኩላቸው የሟቾች ቁጥር ከ20 በላይ መሆኑን ተናግረዋል። በሰባቦር ወረዳ የወይዘሮ ዱኮ ጦና በረሃብ መሞትና ሕፃን ልጃቸው የሟች እናታቸውን አስክሬን ጡት ስትጠባ መገኘት እንዲሁም የ7 ልጆች አባት አቶ ኩሬሳ ጠነሳ የልጆቼ ሞት ቆሚያ ላይም ብለው ራሳቸውን ማጥፋት መነጋገሪያ ሆኖ ሰንብቷል። በወረዳው ህብረተሰቡ ሕይወቱን ከረሃብ አደጋ ለማትረፍ ቅጠልና ሳር እየተመገበ እንደሆነም ተነግሯል። አሁን ላይ በወረዳው 38,000 ሰዎች የረሃብ አደጋ ተጋርጦባቸው እንደሚገኝም ተነግሯል። ይህ አስቸኳይ ምላሽ በሚፈልግና ጊዜ በማይሰጥ ረሃብ እየተቆላ የሚገኝ ህዝብ አሁንም በፖለቲከኞች ዘንድ የመከራከሪያ እንጂ ምላሽ የሚሰጥበት ጉዳይ መሆን አልቻለም። በጉጂ ዞን ሰባቦር ወረዳ የቡሳ ጎኖፋ ጽሕፈት ቤት ኃላፊ አቶ መኮና ሁጤሳ በወረዳቸው ሰው በረሃብ መሞቱን ስም ጠቅሰው ከነሙሉ ታሪኩ ቢናገሩም የዞኑ አስተዳዳሪ ግን ሰው አልሞተም ሲሉ ለክልሉ ሚዲያ ኦቤን ተናግረዋል። የጉጂ ዞን አስተዳዳሪ አቶ ታደለ ኦዶ መንግስታችን የህዝብ አመኔታ እንዲያጣ እየተደረገ ያለ ሴራ ነው ብለዋል። አቶ ታደለ አክለውም ሰዎች መሞታቸውን የተናገረው አካል አይታወቅም ያሉ ሲሆን ጭራሽ በህግ ያስጠይቀዋልም ብለዋል። በተያያዘ ዜና የጨፌ ኦሮሚያ አባልና የሰላም ሚኒስትር ዴታ አቶ ታዬ ደንዳ በጉጂ ዞን ረሃብ ሰዎችን እየገደለ መሆኑን ተናገረ። አቶ ታዬ ደንዳአ በኦሮሚያ ክልል ሰዎች በረሃብ እየሞቱ መሆናቸውን በመጥቀስ የክልሉ መንግስት እየደረሰ ያለውን ጉዳት በመደበቅ ላይ ይገኛል ብለዋል። አሁንም ለዝርዝር ዘገባው ነስረዲን ሁሴን። የሰላም ሚኒስትር ዴታና የጨፌ ኦሮሚያ አባል አቶ ታዬ ደንዳአ በማህበራዊ ሚዲያ ገጻቸው በኦሮሚያ የሰዎችን ሕይወት እየቀጠፈ ስለሚገኘው ረሃብ ጽፈዋል። አቶ ታዬ ደንዳአ በጽሁፋቸው ሰዎች በረሃብ መሞታቸውን ብቻ ሳይሆን ከሞቱት ሰዎች መካከል የተወሰኑትን የስም ዝርዝር ይፋ አድርገዋል። ዓለም አንድ መንደር በሆነችበት 21ኛው ክፍለ ዘመን ሰው በረሃብ መሞት አይገባውም ነበር ያሉት አቶ ታዬ በኦሮሚያ ክልል ጉጂ ዞን ሰባቦር ወረዳ ውስጥ ቢኬ፣ ኡቱሉ፣ ኦዴ ከላላ፣ ስሬ ቡቂ፣ ሃሮ ጋሪና ሳፐንሳ ቀበሌዎች ሰዎች እየተጎዱ ነው ብለዋል። በተለይም በሳፐንሳ ቀበሌዎች ሰዎች በረሃብ እንደሞቱ መረጋገጡን ተናግረዋል። ዜናው አርብ መውጣቱን የሚገልጹት አቶ ታዬ ለህዝብ ተቆርቋሪነት ቢኖር ከዚህ የሚቀድም አጀንዳ አይኖርም ነበር ሲሉ የክልሉ መንግስት ወቅሰዋል። በዚህ ሰዓት ጮሆ የዓለም ድጋፍ መጠየቅ ይገባ ነበር የሚሉት አቶ ታዬ የሴራ ባለሙያዎች ብለው የጠሯቸው የመንግስት ባለስልጣናት በረሃብ ስለሚሞቱ ሰዎች ጉዳይ ግድም አይሰጣቸውም ብለዋል። በጉጂ ዞን ሊበው ወረዳ በለገጉላ ቀበሌ ብቻ ብዙ ሰዎች በረሃብ መሞታቸውን ጠቅሰው የሟቾችን ስም ዝርዝር ይፋ አድርገዋል። ቀሎ ዶዮ ገርቢቻ፣ ቢፍቱ ኪያ ገባቦ፣ ጠንዴ መሐመድ ጉዮ፣ አሊ ደደቸ ጃተኒ፣ ነሲቦ ከንተባላ ሙርቁ የተባሉ ግለሰቦች በረሃብ መሞታቸውን አቶ ታዬ ደንዳአ አስታውቀዋል። ህዝቡ ከመቼውም ጊዜ በላይ ችግር ውስጥ መሆኑን የሚናገሩት አቶ ታዬ ችግሩን እያባባሰ ያለው ደግሞ የህዝቡ ሰቆቃ እንዲደበቅ መደረጉ ነው ብለዋል። የህዝብ ችግርን መዘገብ ክልክል ይመስላል የሚሉት አቶ ታዬ ኦሮሚያ ውስጥ ስንት ንጹሃን ዜጎች በድርቅና ጦርነት እንደተፈናቀሉ አናውቅም ሲሉ አክለዋል። አቶ ታዬ ሁሉን ያማከለ ስኬት የሚገልጽ የተባለለት ሪፖርት ሰሞኑን በኦሮሚያ ጨፌ መጽደቁን አስታውሰው የህዝቡን ችግር መፍታት ካልተቻለ ህዝቡን ችግር መደበቅ ለምን ያስፈልጋል ሲሉ ጠይቀዋል። አቶ ታዬ በረሃብ እያለቀ ያለው ህዝብ ችግር መልካም ስም ለመጠበቅ በሚል እንደሚደበቅ አንስተው
ለመልካም ስም ተብሎ ዓለም እንዳይረዳ ይደረጋል ብለዋል። ሚኒስትር ዴኤታው አክለውም ለህዝብ የማይቆረቆር ሰው ምን ስም አለው ሲሉ የክልሉን አመራርና መንግስት ተችተዋል። የብልጽግና መንግስት በኦሮሚያ ክልል በድርቅና ረሃብ ለተጎዱ ዜጎች ትኩረት አለመስጠቱ እንዳሳዘናቸው ተጎጂዎች ገለጹ። በኦሮሚያ ክልል በተለያዩ አካባቢዎች የተከሰተው ድርቅ የሰው ህይወትን እየቀጠፈ መሆኑ ተሰምቷል። በባሌ፣ በቦረና፣ ከረዩ፣ በሐረርጌ፣ በጉጂና በሌሎችም የክልሉ አካባቢዎች የተራዘመው የዝናብ እጥረት ህብረተሰቡን ለከፋ ችግር ማጋለጡን ከአካባቢዎቹ የደረሱን መረጃዎች ያመለክታሉ። ጫልቱ ተፎም ዝርዝሩን ታቀርባለች። በምስራቅ ባሌ ዞን የተለያዩ ወረዳዎች የተከሰተው ድርቅ ህዝቡን ለረሃብ ከመጋለጡ ባለፈ አሁን ላይ የሰው ህይወት መቅጠፉን ነዋሪዎች ለኦኤምኤን ገልጸዋል። በተለይም ድርቁ በዞኑ ውስጥ በሚገኙ ሀረና ቡልቅ፣ መደወላቡ፣ ጉረዳ ሞሌና ሰዌና ወረዳዎች እያስከተለ ያለው ችግር እየከፋ መምጣቱን የገለጹት ነዋሪዎች በተለይም ህጻናት ለከፋ ችግር መዳረጋቸውን አክለዋል። ከአካባቢዎቹ የሚወጡት ምስሎችም ይህንኑ ይመሰክራሉ። ይባስ ብሎ ደግሞ በጉረዳ ሞሌ ወረዳ አዋሳኝ አካባቢዎች የተፈጠረው ግጭት ችግሩን በእንቅርት ላይ ጆሮ ደግፍ አድርጎታል ነው ያሉት ነዋሪዎቹ። በዞኑ ሳዌና ወረዳ የተከሰተው ድርቅ የሰው ህይወት እየቀጠፈ ነው ያሉት ነዋሪዎች በመደወላቡም ተመሳሳይ ችግር ስለመኖሩ ጠቁመዋል። በተመሳሳይ በምስራቅና ምዕራብ ሐረርጌ ዞኖች የተከሰተው ድርቅ በርካታ ቁጥር ያላቸውን ከብቶች መጨረሱንና በማሳ ላይ የተዘራውን እህል ከጥቅም ውጪ ማድረጉን ሰምተናል። ወይ እህላችንን አልበላን ወይ ደግሞ የዘራነውን አጭደን አልተጠቀምንም ብለዋል የአካባቢው አርሶ አደሮች። ይህ ሁሉ ሲሆን ከመንግስት ያገኘነው እርዳታ የለም ይላሉ ለረሃብ የተጋለጡ ዜጎች። መንግስት ትኩረት አልሰጠንም የሚሉት በድርቅና በረሃብ የተጎዱ የአካባቢ ነዋሪዎች እንደውም ችግራችን እንዲደበቅ ለማድረግ እየተሞከረ ነው ብለዋል። መንግስት በኦሮሚያ ክልል በድርቅና ረሃብ ለተጎዱ ዜጎች ትኩረት አለመስጠቱ እንዳሳዘናቸውም ተጎጂዎቹ ገልጸዋል። በየቦታው ያለው ግጭት መንግስት የመረጠው ችግሮችን በኃይል የመፍታት እርምጃና በሀገሪቱ የተከሰተው የኑሮ ውድነት የድርቁንና የረሃቡን ችግር እያወሳሰበው እንደሆነ ነው የሚነገረው። ሰፊ አካታችና አይነተ ብዙ ምክክር ለማድረግ የአቅም ውስንነት መኖሩን ሀገራዊ ምክክር የተባለው ኮሚሽን ገለጸ። ኮሚሽኑ ይህንን የገለጸው በቀጣዮቹ 3 ዓመታት በረቂቅ እቅዶቹ ዙሪያ ከተለያዩ አካላት ጋር ውይይት ባደረገበት ወቅት መሆኑን የኢቢኤስ ዘገባ ያመለክታል። ከአቅም ውስንነቱ በተጨማሪ የጸጥታ፣ የደህንነት ስጋትና መፈናቀል ሌላው ለሀገራዊ ምክክሩ ፈተና የሚሆኑ ጉዳዮች እንደሆነም ተገልጿል። በመሆኑም መፈናቀል፣ የጸጥታና ደህንነት ስጋት ባለባቸው አካባቢዎች አካታች የምክክር መድረክ ለማዘጋጀት አስቸጋሪ መሆኑ ተገልጿል። በውይይቱ ላይ የተገኙ አካላት ከብልጽግና መንግስት ጋር የሚዋጉ ኃይሎች ተሳታፊነትና በኮሚሽኑ ሚና ዙሪያ ጥያቄ አንስቷል። ከውይይት መድረኩ ተሳታፊዎች መካከል መንግስትን ሳንፈራ ነፍጥ ያነገቡ ኃይሎች በምክክሩ ላይ መሳተፍ አለባቸው የሚለውን አቋም ነው ማራመድ ያለብን የሚል አስተያየታቸውን ሰጥቷል። ይህንን ተከትሎ የሀገራዊ ምክክሩ ዋና ኮሚሽነር ፕሮፌሰር መስፍን አርአያ የብሔራዊ ምክክሩ የስራ ድርሻ ማስታረቅ ወይንም ድርድር እንዲኖር ማድረግ ሳይሆን ምክክር እንዲኖር ማድረግ ነው የሚል ምላሽ ሰጥቷል። ሆኖም በግጭት ውስጥና በየጦር ሜዳው ያሉ ወገኖችን በምክክሩ ላይ አታሳትፉ ተብለን አልተከለከልንም ብለዋል። በመሆኑም ማንኛውም በግጭቱ ላይ ያለ አካል ለምክክር ዝግጁ ነኝ በሚልበት ጊዜ ተወያዩን ወገን የማምጣትና አስፈላጊ ከሆነም በሕዝብ ተወካዮች ምክር ቤት የተወሰኑ ውሳኔዎች እንዲነሱ የመጠየቅ መብት አለን በማለት አክለዋል። ኢትዮጵያና ኤርትራ ከሰሃራ በታች ካሉ የአፍሪካ ሀገራት መካከል የከፋ የጋዜጠኞች እስር የሚገኝባቸው ሀገራት መሆናቸውን ሲፒጄ ገለጸም። ኢትዮጵያ ውስጥ ባለው ጦርነት ላይ የትርክት የበላይነት ለመያዝ የሚደረገው ፉክክር
ጋዜጠኞችን ለጥቃት እንዳጋለጠም የጋዜጠኞች መብት ተሟጋች ድርጅት የሆነው ሲፒጄ ያደረገው ጥናት ያመላክታል። ጫልቱ ተፎ የሲፒጄን ዘገባ እንደሚከተለው አጠናቅራለች። የጋዜጠኞች መብት ተሟጋች ድርጅት የሆነው ሲፒጄ የኢትዮጵያ መንግስት የሚዲያ ባለሙያዎች ላይ ከፍተኛ ጫና እያደረሰ መሆኑን ገልጿል። ኢትዮጵያና ኤርትራ ከሰሃራ በታች ካሉ የአፍሪካ ሀገራት መካከል የከፋ የጋዜጠኞች እስር የሚገኝባቸው ሀገራት መሆናቸውንም ሲፒጄ አስታውቋል። መንግስት ሕግ ማስከበር እያለ ሲጠራው የነበረውንና በውሸት በሐሰተኛ መረጃና በማህበራዊ ሚዲያ የጦርነት ትርክት ከታጀበው ጦርነት ጋር ተያይዞ የተለየ ሀሳብ ያራመዱ ወይም ገለልተኛ ዘገባ የሰሩ ጋዜጠኞች ለእስር ለዛቻና መሰል ጥቃቶች ተጋላጭ መሆናቸውንም ጠቅሷል። እንዲሁም አንዳንዴ በጋዜጠኞች ላይ የሚደርሰው ጥቃት በተፋላሚ ኃይሎች ንጹሐን ዜጎች ላይ ከሚፈጸመው የሰብአዊ መብት ጥሰትና የጅምላ እስር ጋር ተዳብሎ እንደሚፈጸም ተነግሯል። በሰሜን ኢትዮጵያ ያለው ጦርነት ከተጀመረ ጀምሮ ቢያንስ 63 ጋዜጠኞችና የሚዲያ ሰራተኞች መታሰራቸውን ሲፒጄ ዘግቧል። ከነዚህም ውስጥ ቢያንስ 8ቱ የዘገባ እስከተጠናቀረበት ጊዜ ድረስ በእስር ላይ ይገኛሉ። በአብዛኛዎቹ እስረኞች ላይ የሚፈጸመው የመብት ጥሰት ተመሳሳይ አካሄዶችን እንደሚከተል ያስረዳው የሲፒጄ ዘገባ ጋዜጠኞች ወይም የሚዲያ ሰራተኞች ከተያዙና ፍርድ ቤት ከቀረቡ በኋላ ለምርመራ በሚል ተደጋጋሚ የፍርድ ቤት ቀጠሮ መጠየቅ አንዱ የመብት ጥሰት አካል እንደሆነ ገልጿል። ሆኖም በሲፒጄ ከተመዘገቡት እስረኞች መካከል በጣም ጥቂቶቹ ላይ ብቻ መደበኛ ክስ እንደተመሰረተ የሲፒጄ ዘገባ ያመላክታል። ምንም እንኳን ፍርድ ቤቶች ለጋዜጠኞች የዋስትና መብት ቢሰጡም ፖሊሶች የጋዜጠኞቹን መፈታት የሚያዘገዩ ይግባኞችን በተደጋጋሚ መጠየቅና አንዳንድ ጋዜጠኞች ከቤተሰብም ሆነ ከሕግ አማካሪዎቻቸው ጋር ሳይገናኙ በእስር እንዲቆዩ ማድረግ የመብት ጥሰቱ ሌላው አካል ነው ተብሏል። ከእስር የተፈቱት ጋዜጠኞች ላይ ደግሞ የእንቅስቃሴ ገደብና የባንክ ሂሳባቸው ላይ እገዳ እንደተጣለባቸው ከእስር የተፈቱት ጋዜጠኞች ለሲፒጄ ተናግረዋል። ዓለም አቀፍ ጋዜጠኞችን ከሀገር ማባረር፣ ኢትዮጵያውያን ጋዜጠኞች ላይ ደግሞ አካላዊ ጥቃትና ግድያን መፈጸምም በጋዜጠኞች ላይ ከደረሱት የመብት ጥሰቶች መካከል ይጠቀሳሉ። በመሆኑም ሲፒጄ በጋዜጠኞች ላይ የሚደርሰው ጥቃት እንዲቆም፣ በጉዳያቸው ላይ ግልጽና ተአማኝነት ያለው ምርመራ እንዲደረግና አጥፊዎችን ለፍርድ እንዲቀርቡ አሳስበዋል። በተጨማሪም የቴሌኮም አገልግሎት በተቋረጠባቸው አካባቢዎች የቴሌኮም አገልግሎት እንዲጀመርና ጋዜጠኞች ከጦርነት ጋር የተያያዙትን ብቻ ሳይሆን ሌሎቹንም የሕዝቡን ትኩረት የሚፈልጉ ጉዳዮችን እንዲዘግቡ የሚያስችላቸው መረጃ የማግኘት መብታቸው እንዲከበር ጠይቋል። እንግዲህ ውድ አድማጮቻችንና ተመልካቾቻችን ዕለታዊው ዜና በዚያ በቃ። መልካም ቆይታ።